አብይ አህመድ አንዳች ነገር ፈርቷል። ስብሰባ በተቀመጠ ቁጥር ያባንነዋል። ጉባኤ ተሰይሞ በቁም ያቃዣዋል። ሌሊት እንዲሁ እንቅልፍ ይነሳዋል። ይህን ፍርሃቱን መደበቅ አልቻለም። ከቅርብ ጊዜ ወዲህ በሚገኝባቸው ስብሰባዎች ሚስጥራዊ መድረኮች ሁሉ የውስጡን ፍርሃት መደበቅ አቅቶት መፈንቅለ መንግስታት ሞክሩ፣ የሽግግር መንግስታት ታስቡ፣ በክላሽ መንግስቴን ጥላለው ብላችሁ አትንደፋደፉ ማለትን እየደጋገመው ነው። ምን ያለበት ምን አይችልም እንዲሉ ከውስጥና ከውጭ ይመጣበት ጫና ያገዛዙ ውድቀት ቅርብ የሱም አስቀያሚና አስፈሪ የስልጣን ዘመን ማክተሙም ከደጃፉ እየደረሰ መሆኑን የሚያረጋግጥ ሆኖበታል። እናም ሳይጠየቅ ይናገራል። ባልተያዘ አጀንዳ መሃል ፍራቱን ቦግ ያደርጋል። እርግጠኛ ሆኜ የምነግራችሁ ግን 100 አይደለም 1 ሚሊዮን % እርግጠኛ ሆኜ የምነግራችሁ ኢትዮጵያ አሁን ባለችበት ደረጃ ሰው ክላሽና ምናምን ይዞ መንግስት መጣል አይችልም። ይሄን አረጋግጥላችኋለሁ። አይችልም። ሊንደፋደፍ ይችላል ዝሜልኩ አይችልም። በልሙ እባብ ያየ ቀን በልጥ በረየ እንዲሉ ቀን በውኑ የሚያቃዠው ሌሊት በልሙ የሚያባንነው ጉዳይ የምር የእውነት ሆኖ እየመጣበት ነው። በተደጋጋሚ ስለ መፈንቅለ መንግስት ያነሳል። ማይክ ከጨበጠ ስለገነባው መከላከያ ኃይል ጠንካራነት አይበገሬነት ሳይናገር አይወርድም። ከሱ በፊት የተፈጠሩ አምባገነኖች እንዴት እንደወደቁ በዋዜማቸው ምን ይሉ እንደነበረ የተጻፈውን ካነበበ ወይ ዘንግቶታል አሊያም በስልጣን ስካር ተሰውሮበታል። እነ ጋዳፊ አንዳሙስ ቀርቷቸው ሲፎክሩ ሲሸልሉ የነበሩበትን የቅርብ ጊዜ ታሪክ አብይ አህመድ ሳያውቀው እየደገመው ነው። የሳዳም የመጨረሻው የጉድጓድ ውስጥ ታሪክን እንዲሁም የማስታወቂያ ሚኒስትሩን ደንፋታ የሚያስታውሰን ነው የአብይ አህመድ ሰሞንኛ ሁኔታ። ለአባቶቼ ለታላላቅ ወንድሞቼ ምክር ቢጤ ልለግሳቸው። በቅርቡ አንዳንድ ቦታ ላይ መፈንቅለ መንግስት እናካሂዳለን ብሎ አንዳንድ አባቶቻችን ውይይት ያደርጋሉ። መፈንቅለ መንግስት ኢትዮጵያ ውስጥ አይሳካም። እኛ ወታደሮች ነን። መፈንቅለ መንግስት እንዳይሳካ አድርገን ተቋማት ሰራ። አብይ አህመድ ለስልጣኑ ሲል የትኛውንም እርምጃ ሊወስድ እንደሚችል ያሳየባቸው በአንድ ጎን ፍርሃቱን ያጋለጡባቸው ንግግሮቹ ታሪክ ሰንዶ አስቀምጧቸዋል። ቤተክርስቲያኒቱ ላይ ጦርነት ባወጀ ጊዜ ከምንም በላይ አምባገነንነቱና ጨካኝነቱ የተሸፈነበትን ጭምብል ባወለቀ ጊዜ ካቢኔዎቹን ሰብስቦ የኔን መንግስት ለመጣል ፈጽሞ አይቻልም፣ አይደለም የሚሞክር የሚያስብ ካለም ቅጣታችን የከፋ ነው አይነት ማስፈራሪያ ሲያዘንብ በርግጥም ለስልጣኑ ሲል ሀገርን ከማፍረስ ወደ ኋላ የማይል ጀብደኛ እንደሆነ በአደባባይ ያረጋግጠበት አጋጣሚ ነበር ማለት ይቻላል። ጠመንጃ ኃይል ስልጣን በጠመንጃ ኃይል ፍላጎት ማሳካት አይቻልም። ሰው መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም። የኛ ግን ይብሳል። የኛ ይብሳል። ጥሩ ስለማይሆን 10 ጊዜ ቆሞ ማሰብ ጥሩ ነው። ብዙ ሙከራዎች ይታያሉ። አሁን በከተማ ውስጥ ግርግር በብልጽግና ውስጥ 2-3 ሰው በመቅጠር ይሄ መንግስት መቼም አይፈርስም። ዛታ ካናሹሪው እንዴት እንደሚሰራ እናቀዋለን፣ እንዴት እንደሚረበሽ እናቀዋለን። በዚያ መንገድ የሚያስብ ሰው ካለ ራሱን ይበላል እንደሆነ እንጂ ለኛ ችግር የለው። የአብይ አህመድ አልፋና ኦሜጋው ስልጣንና ስልጣን ብቻ ነው። የትኛውንም ርቀት ይጓዛል። ማንኛውንም አይነት እርምጃ ይወስዳል። ሚሊዮኖች ቢያልቁ ቢደቁ መከራና ስቃይ እሪታና ዋይታ ቢበረክቱ የሚያስጨንቀው የሚያሳስበው አይደለም። ያችኑ የስልጣን ኮርቻውን የሚነቀንቅ ነገር እንዳይመጣበት የሚችለውን ያህል ሞክሯል። ቤተመንግስቱን የሚነጥቀው ኃይል እንዳይፈጠር ከሰማይ በታች የሚችለውን ጥሯል። ስዩማዊ መለኮታዊ አድርጎ ለራሱ የጫነውን ስልጣኑን በዚህ አጭር ጊዜ የሚገነድስ ንቅናቄ ይመጣል ብሎ ከቶም አልጠበቀም። በአራቱም የኢትዮጵያ ማዕዘናት ግፍ የመረረው መከራና ጭቆና ጀርባውን የሰበረው የኑሮ ውድነት ትከሻውን ያጎበጠው ህዝብ በተለያዩ የትግል ስልቶች የአብይ አህመድን መንግስት መነቅነቅ መጀመራቸው የማይቀርውንና ለአብይም መጪው ጊዜ አባጣና ጎርባጣ እንዲሆንበት አድርጎታል። የውጭው ኃይል ተስፋ ከቆረጠበት ሰንብቷል። የሚተካው አካል
ፍለጋ ከተጠመዱም ከራርመዋል። የውስጡም ትግሉን አጠናክሮ እያካሄደ ነው። ፋኖ ተሰማራ እንደ ሆቺሚኒ እንደ ቼጉቬራ የነጻነት መዝሙሩ ኢትዮጵያ ሰማይ ላይ መስተጋባት ከጀመረ የአብይ የስልጣን እድሜ እኩያ ነው ማለት ይቻላል። አብይ ብቻውን የቀረ እስኪመስል ዙሪያ ገባው ያሉትን ታማኞቹን ጭምር በልብም በአካልም እየራቃቸው እንደሆነ ይነገራል። ካለፉት 3 ወራት ወዲህ የሚያቃዣው የሚያባንነው ይኸው የውስጡና የውጭው አክንትፍ ማለታቸውን ተከትሎ የመጣው የስልጣን ልቀቅ የሽግግር መንግስት ይመስረት ጫናና ግፊት ነው። ከዚህም የከፋው በራሱ አስተዳደር ውስጥ ፍንቀላ ሊያደርጉ ያስባሉ እየመከሩም ያሉ የወታደራዊና የሲቪል ባለስልጣናት ሁኔታ በእጅጉን እያስጨነቀው እንዳለ በድብቅም ይሁን በአደባባይ ከሚደረጉት የአብይ አህመድ ስብሰባዎች መረዳት ተችሏል። እነማን የሆኑ ከውስጥ ከራሱ አስተዳደር አኩርፈው ሊፈነቅሉት እያሴሩ እያደቡ ያሉት መፈንቅለ መንግስት የሚለውን አጀንዳ ለምን አሁን ደግሞ ደጋግሞ ያነሳዋል? የሽግግር መንግስት በመቃብሬ ካልሆነ ፈጽሞ አይታሰብም አይነት ተቸካይ አቋም ማንጸባረቁ ከምን የመነጨ ይሆን? በእርግጥም ጥያቄው ይነሳል። ትላንትም ዛሬም ወደፊትም ኢትዮጵያ ውስጥ መፈንቅለ መንግስት አንድ ተሳካ የዛሬ 50 ዓመት ከ50 ዓመት በኋላ ብዙ የሚረቡና የማይረቡ ሙከራዎች ነበሩ፣ አልተሳኩም። አሁን ጭራሽ አይሳካም። ጭራሽ ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ለምን ሽግግር ይላሉ ያላችሁ እንደሆነ በቀላሉ መሃላችን ገብተው ሊጫወቱ፣ ሊከፋፍሉ፣ ሊበትኑ የሚፈልጉ ኃይሎች የሚያዩት ሐሳብ እንጂ የኢትዮጵያን ሐሳብ አይደለም። አመሰግናለሁ። ጋዜጠኛና የሰብአዊ መብት ተሟጋች ዘሪሁን፣ እንግዲህ አብይ አህመድ በተደጋጋሚ የሚያነሳቸው ነገሮች አሉ። አለፉት 2 እና 3 ወራት ብቻ በተደጋጋሚ የሚገልጻቸው ነገሮች አሉ። በቤተ መንግስት በተካሄደ ድብቅ ስብሰባ ላይ እንደዚሁ መፈንቅለ መንግስት ለማድረግ እንደታሰበ ግን እንደማይሞከር ገልጿል። ይህንንም በአደባባይ ባለፈው በምክር ቤትም እንደዚሁ ገልጾታል። በተደጋጋሚ ወታደሩን የሚያሸንፍ እንደሌለ እንደገነባ ጠንካራ ሰራዊት ሰሞኑንም ይህንን ገልጿል። የሽግግር መንግስት አይመሰረትም ታስቡ ካላችሁ ሽግግር መንግስት በኢትዮጵያ አይታስ እንዲያነ ነገሮች በተደጋጋሚ ከቅርብ ጊዜ ወዲህ የሚያነሳበት ምክንያቱ ምንድነው? በጣም ጥሩ ጥያቄ ነው መሳይ። እንግዲህ የአንድ አምባገነን ስርዓት መገለጫዎች እንዲህ አይነት ድንፋታዎች ናቸው። አብይ እንግዲህ ከባህሪው ከመነሻውም ይሄንን አይነት ጠባዮች በተደጋጋሚ ሲያሳይ ነው እናስተውለው። ነገር ግን እንዲህ አይነት ትዕቢት ያለ ምክንያት የመጣ አይደለም። የመጀመሪያው ነገር ከአብይ የፖለቲካ ግንዛቤ እጥረት የሚመነጭ ነው። አንደኛ ሀገር ውስጥ ያለውን እንቅስቃሴ ያለመገንዘብ፣ የፖለቲካ ሂደቶችን ያለማወቅ፣ የታሪክ ፖለቲካ የአብዮት እንቅስቃሴዎችን ነው የነገስታት አስተዳደሮችን እንዲሁም በቅርብ ዓመታት እንኳን እሱ ወደ ስልጣን የመጣበትን የፖለቲካ ሂደት ጠንቅቆ ያለመረዳትና የእውቀት ማነስ ችግር ነው ከአብይ አንዱ ነገር የምትመለከተው። አብይ በአዲስ አበባ ላይ ብቻ የሚሆኑ ነገሮች ትኩረቱን የሚስቡ ብልጭልጭ ነገሮች የሚማርኩት 4 ኪሎ ደህና በስሎ እስከተሰማው ድረስ ሌላ ቦታ ወይም ሌላ የአገሪቷ ክፍል ላይ የሚሆኑ ነገሮች ግድ የማይሰጡ የአስተውሎቱም ጥበት የፖለቲካ ረዳዶ አነስተኛ መሆን የመጀመሪያው ምክንያት ነው። ሁለተኛ ነገር ደግሞ የአምባገነን ደግሞ ተፈጥሯዊ ጠባይ አለ። በተለይ ውድቀት ሲመጣ፣ ሽንፈት ሲመጣ እንግዲህ አንተም በየተከታታይ እንደምትዘግበው ሌሎች ጋዜጠኞችም እንደሚዘግቡትና ሀገሪቷ ያለችበት ሁኔታ ለሁሉም ግልጽ እንደሆነ ሁሉ ሀገሪቷ ከጫፍ እስከ ጫፍ ጦርነት ላይ ያለች ነች። መሳሪያ አንግተው የሚዋጉ ወጣቶች በዱር በገደል እየተንቀሳቀሱ ያሉበት ወቅት ነው። ኢኮኖሚው ከመሸከም ከሚችለው በላይ የዋጋ ግሽበትን እያስተናገደ ያለበት ነው። ኢቭን በከተማ ውስጥ እንኳን አንጻራዊ ሰላም አለ በሚባልበት አካባቢ ላይ እንኳ ሰዎች ኑሮውን መቋቋም አቅታቸው በቀን አንድ የሚበሉበት ሁኔታ የተፈጠረበት፣ ተማሪዎች ባዶ ሆዳቸውን የሚሄዱበት እና ኢኮኖሚው ሀገሪቷን በፉቅቋ የሚያስገበት ኢኮኖሚ ነው ያለው። እንዲህ አይነት ነገሮች ሲመጡ አምባገነኖች ራሳቸውን የሚደብቁበት መንገድ አላቸው። ምንድነው? አደባባይ ቶሎ መውጣትና አልተሸነፉም አለ ብሎ ራስን ኢጎ መካ። ምናልባት የኢራቁን የውጭ ጉዳይ ሚኒስትር ቃል አቀባይ እንደዚሁም የሊቢያው በውድቀታቸው ዘመን በየሰዓቱ እየወጡ ነበር አደባባይ ላይ ድል በድል ተቀናጀን፣ አሸነፍን፣ እኛ የሚነቀንቅ የለም የሚል ይህ አይነቱ ነገር ሁለተኛ ያስቀመጥኩት የአምባገነን ጠባይ ማለት ነው። አብይ ይሄ አምባገነን ጠባዩ ያሉትን እውነታዎቿ እንዲናገር አይዳረገው፣ እንዲናገር አይገፋፋውም። ይልቁንም እነዚህን ነገሮች መደበቅና ኢጎውን መጠበቅ ትልቁ ድርሻ አድርጎ ያስባል። ስለዚህ ለሀገሪቷ ምንም የሚጨነቀው ነገር አይኖርም። ሌላ እንግዲህ በሌላ መልኩ ደግሞ ስንመለከተው
በተለይ የሚሊተሪ እንቅስቃሴ በተለይ ኦሮሚያ ላይ ያለው አማራ ክልል ያለው እንቅስቃሴ ወደ አጠገቡ እየመጣ ነው። ምክንያቱም ሸዋ ላይ እየተደረገ ያለው እንቅስቃሴ ኦነግን ጨምሮ ፋኖን ጨምሮ እየተደረገ ያለው እንቅስቃሴ ኦልሞስት ጫፍ ላይ የደረሰ ነው። ያም ራሱን የሚፈጥረው ቅዠት አለ። ስለዚህ ለሌሎች ማስተላለፍ የሚፈልገው መልእክት እኛ አሸናፊዎች ነን፣ ማንም አይነቅቀንም ነው። ስለዚህ ሞር ኦፍ ሳይኮሎጂካል ዋር የመፍጠር ያህል ስለዚህ እኛ አልተሸበርንም የሚል ግን ሽብርን ውስጣቸው ውስጥ ያለውን ሽብርን የሚገልጹበት ነገር ነው። ሌላኛው ምንድነው በጣም አሳዛኙና ብዙ ሰዎች የማይስተውሉት አብይ የቆመበት ፖለቲካ ስርዓት በጣም እጅግ የከፋ የዘረኝነት ስርዓት ውስጥ ነው ያለው። ስለዚህ ጦርነቱ አዲስ አበባ ቢመጣ ጦርነቱ እንኳን 4 ኪሎ የሚነቀንቅ ቢኖር ይህንን እርስ በርስ ጦርነት በመፍጠር ማንም ሰላም እንዳያገኝ የማድረግ አቅም አለን የሚል መልእክት ያለው ነው። ለዚህም ነው ትመለከት እንደሆነ እሱ ሸገር ሲቲ ብለው የሚፈጥሩትን ወይም ደግሞ የኦሮሚያ ክልል ነው ብለው የሚያስቡትን አይተህ እንደሆነ በዘር ድንበር እያጠሩት መሆኑን ትመለከታለህ። አዲስ አበባ ውስጥ በሚናገሩት ቋንቋ በብሔራቸው ምክንያት የሚፈናቀሉ ዜጎች ቁጥር እጅግ በጣም እየበዛ ነው። ስለዚህ አብይ አንዱ መሸሸጊያው ይሄ የብሔር ፖለቲካ ነው። ስለዚህም ያፈለገው ቢመጣ የዘር ግጭት ይነሳታል እንጂ ወይም ደግሞ እርስ ጦርነት የከፋ ይካሄዳል እንጂ እንዲሁ በቀላሉ አንለቅም የሚል ስሜትና ትዕቢት አለበት። እነዚህ 3 ምክንያቶች ናቸው ሰውየው አደባባይ ላይ እየወጣ እንዲናገር የሚያደርግ። ዘሪሁን ምናልባት የሰራዊቱን ሁኔታ በተደጋጋሚ የሚገልጸው ነገር አለ። እኛም ወታደር ነን እናውቀዋለን፣ ስለዚህ መፈንቅለ መንግስት የምታስቡም ካላችሁ የሚለው እንግዲህ መፈንቅለ መንግስት ከስርዓቱ ውስጥ ያሉ አካላት ሊያደርጉት የሚችሉት ነው። ስለዚህ ስርዓቱ ራሱ አልተረጋጋም ወደሚል ድምዳሜ ለመድረስ የሚያስችል ነው። በራሱ ጊዜ ውስጥ ያለውን ሽኩቻ ወይም ደግሞ እንዲህ አይነት ሙቀትም ካለ ያንን ሙቀት በራሱ ጊዜ መናገርም ነገር አለ። ተቋሚ ተብለው ከሰበሰባቸው ጋር ባደረገው ቆይታ ላይም እንደዚሁ ውስጣችን ያሉ ባለስልጣናት ጭምርም እንደው የሆነ ነገር ያስቀምጣሉ። ነገ ብልጽግና አይኖሩም፣ ነገ ይሄ መንግስት ይፈርሳል የሚል እንትኖሯቸው ነው። ራሳቸው የብልጽግና አመራሮችም የሚል ነገር አንስቷል። ስለዚህ እነማንን ይዞ ነው ታዲያ ይሄ ሰው ምናልባት ብቻውን ቀርቶ ነው በዚህ ደረጃ አጠገቡ ያሉትንም በመፈንቅለ መንግስት መጠርጠር፣ በዙሪያ ያሉትንም ባለስልጣናት እንደዚሁ ነገ ከነጎዲያ ካጠገቡ እንደሚለዩ አድርጎ የሚፈራበትም ሁኔታ ነው የታየውና ምናልባት ውስጣዊ መታመስ የሚኖር ይሆን በብልጽግና አመራር በብልጽግና አጠቃላይ መዋቅር ውስጥ? በትክክል እንግዲህ የአብይ ካቢኔውን ጨምሮ ኢቨተሪዮ መዋቅር ከተመለከትከው ለይስሙላ አንድ የሚመስሉ ወሮበላ ብሮች የተሰበሰቡበት ነው። ከሚሊተሪም ሆነ ከካቢኔ ውስጥ በማንኛውም መልኩ የፖለቲካ አይዲዮሎጂያቸው ከአብይ ጋር የማይመሳሰል ግን ደግሞ ቋንቋና ዘር ያገናኛቸው ኃይሎች መሆናቸው ግልጽ ነው። በመካከላቸው ሽኩቻ እንዳለ ያለመተማመን እንዳለ ግልጽ ነው። ምክንያቱም ቋሚ የሆነ የፖለቲካ አይዲዮሎጂ ከካቢኔ ውስጥ እንኳን 4 ሰው ሰብስበ ራሱ ብልጽግና ምንድን ነው ወይም ደግሞ ያስተዳደራችሁበት ያለው የኢኮኖሚ ፖሊሲ ወይም ደግሞ የፖለቲካ ፍልስፍና ምንድን ነው ብትላቸው 4ቱም የተለያየ መልስ ነው የሚሰጠው። ይሄ በራሱ ለአብይ የሚሰጠው ምልክት አለ። ምክንያቱም እሱም የመጣበት አካሄድ ባለመተማመን በመጠራጠር ውስጥ ነው። እነዚህም ሰዎች የሚኖሩት ባለመተማመንና በመጠራጠር ውስጥ ነው። ስለዚህ እርግጠኛ ልትሆን አትችልም። ከማን ከፋኖ ጋር እንደሚሰራ ማን ከሆነ ጋር እንደሚሰራ እርግጠኛ ልትሆን አትችልም። ሁለተኛ ነገር በተደጋጋሚ የሚገልጸው ነገር ሚሊተሪዎችን ጠንካራ የሚለው ነው። ሚሊተሪው ጠንካራ ለመሆኑን በትግራይ ጦርነት እንደዚሁም ደግሞ አሁን በአማራ ክልል በሚደረገው ጦርነት ውስጥ ተመልክተናል። በአማራ ክልል ውስጥ አሁን እንደምታየው በሺዎች የሚቆጠሩ ነው በየጊዜው የሚማረኩት ሙሉ ለሙሉ ኢቭን አንድ ጥይት እንኳን መተኮስ ሳይችሉ። ትግራይ ላይ የሆነውን በሺዎች የሚቆጠሩ ወታደሮች እንዴት እንደተማረኩ አይተናል። አሁን እያስገባቸው ያሉት እንኳን ወታደሮች ምናልባትም ከ6 ወር ያልዘለለ የሚሊተሪ ስልጠና ያገኙና የፖለቲካ አይዲዮሎጂ ወይም ደግሞ ለመንግስት በምን መልኩ እንኳን ማገልገል እንዳለባቸው የማያውቁ ወይም የሚዋጉበትን ምክንያት እንኳን የማያውቁ ወጣቶች ናቸው። አብይ ይሄ ስጋት አለበት። አንድ አመራሮቹ አጠገቡ ያሉት የሚታመኑ አይደሉም። በማንኛውም ጊዜ በምንም ነገር ራሳቸውን ለመሸጥ ዝግጁ የሆኑ ነፍሳቸውን ለማዳን የትኛውንም መስዋዕትነት መክፈል የሚፈልጉ አይነት ሰዎች ነው ያሉት። ለፖለቲካው ለመገዛት ወይም ደግሞ ለሚያራምዱት አይዲዮሎጂ ለመገዛት ምንም አይነት ቁርጠኝነት ያላቸው አይደሉም። ስለዚህ የሚሊተሪው ደካማ መሆን ከውስጥ ደግሞ የላላ የካቢኔ ስርዓት እንደዚሁም ደግሞ የሚሊተሪው ዲሲፕሊን አለመሆን አብይ የበለጠ ተጠራጣሪ እንዲያደርገው እና ከአጠገቤ ነው መፈንቅለ መንግስት የሚነሳው ብሎም እንዲያስብ አድርጎታል ብዬ አስባለሁ። መሳይ እንደው ዘሪሁን ምናልባት ከዚህም ጋር በተያያዘ ሊሆን ይችላል። ያው ሰውየው ከፍተኛ የሆነ የራስ መውደድ ወይም ነው የሚሉት በራሱ የሚጠራ በሽታ አለ። ራስን ከልክ በላይ መውደድና ማፍቀር ለአምልኮ የተጠጋ ፍቅር መኖር አብይ ላይ በጣም በሰፊው የሚታይ ነው። ከዛ ባሻገር የሚከተለው እምነት ይሁን ፖለቲካ አይዲዮሎጂ የሚታወቅ ነገር የለም።